የባረኩን ነው። ቡራኬቸውና በረከታቸውን ይሰጡናል። ወደ ብፁዕ አባታችን በማተው መርሃ ግብር ሁላችሁ መጥታችሁ ጉባኤው መምህራን ዘማሪያን ተጋብዘዋል። መጥታችሁ ተማሩ። ሐሙስ ሁሌም ጉባኤ አለና በዚህ ሁሌም መጥታችሁ ተማሩ። እህታችን በዝማሬ ያገለገለችን ዘማሪ መቅደስ በምስጋና አመስግኑ። በእውነት አመስግኗት። እግዚአብሔር ከሁላችን ጋር የብፁዕ አባታችን ቡራኬ ይድረሰን። ወደ ብፁዕ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተከበሩ ሊቀ ኅሩያን የዚህ ታላቅ ካቴድራል አስተዳዳሪ፣ ተከበራችሁ አበው ካህናት፣ በየማዕረጋችሁ ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ በደመ ክርስቶስ የተዋጃችሁ ምዕመናን እንደምን አደራችሁ? ሁላችንም በሰላም በሕይወት ጠብቆ በረድኤቱ መግቦ ኃያሉ አምላካችን እግዚአብሔር ይህችን ሰዓትና ደቂቃ ፈቅዶ የእሱን ቅዱስ ቃሉን እንድንሰማ እንድንማር ይህን ጊዜ ለሰጠን ቅዱስ አምላክ ክብርና ምስጋና ለተቀደሰው ስሙ ይሁን። እንግዲህ እኔ የውጭ ሀገር ሰው ነኝ። ሁልጊዜ በየ6 ወሩ ለስብሰባ ነው የምመጣው። ይህን ያህል ሰፊ ሕዝብ ሳይ ግን በጣም ይርበኛል። ከዚህ ግን ጠግባለሁ። ይህን ያህል ሕዝብ ቀርቶ ይህን ያህል 100ኛ ሰው አናገኝም እኛ እና አየሩ ተስማሚ፣ ሁለመናው ያማረ የእግዚአብሔር ቃል በቋንቋችሁ በስርዓቱ በየጊዜው የምትመገቡ እግዚአብሔር ያደላችሁ ናችሁ። በውጭ ሀገር ሕፃናቱ ቋንቋቸው ሌላ ነው። በብዙ እየወረድን እየወጣን የቤተ ክርስቲያኗን ትምህርት እያስተማርን ለዲያቆናት እያደረስን ዛሬ በዓለም ደረጃ ቤተ ክርስቲያኗ እጅግ ከሚገባው በላይ እያደገች ትገኛለች። ይህ ታላቅ ደስታ ነው። የተከበራችሁ የእግዚአብሔር ቤተሰቦች፣ እንግዲህ የውጭ ሀገር ነው አንዳንዴ ስንነግራችሁ እውነት ላይ መስላችሁ ይችላል። አንድ ካህን ብቻውን ይቀድሳል። 2 ከሆኑማ በጣም ትልቅ ሰፊ ነው። መጀመሪያ የዛሬ 30 ዓመት አካባቢ ለሆነው አንድ ካህን እየቀደሰ ከጊዜ በኋላ ዛሬ ቤተ መቅደሱን ሞልተነዋል። በአንድ ጊዜው እንቁላል ቀስ በቀስ በጉር ይሄዳል እንደተባለው ሁሉ ከጊዜ ወደ ጊዜ የሕዝብ ብዛት እየጨመረ ቤተ ክርስቲያን በስደት ዓለም ያለውን ሕዝብ ስፖንሰር እያደረገች ወደ ካናዳ፣ በተለይ ስለ ካናዳ ነው የምናገረው እኔ። በካናዳ በመንግስት ደረጃ ቤተ ክርስቲያን ትልቅ ቦታ አላት። የትም ዓለም ያለውን ስደተኛ በቤተ ክርስቲያኑ አማካኝነት ትወስዳለች፣ ኃላፊነት እየወሰደች እና ትልቅ አገልግሎት ቤተ ክርስቲያን ትሰጣለች። ቤተ ክርስቲያን በብሉይ ኪዳን ዘመን የመገናኛው ድንኳን ነበረ። ሰውና እግዚአብሔር የሚገናኝበት፣ ሰውና ሰው የሚገናኝበት። አሁንም በአዲስ ኪዳን በቤተ ክርስቲያን ሰውና ሰው የሚገናኝበት፣ ሰውና እግዚአብሔር የሚገናኝበት፣ ቅዱስ ሥጋው ክቡር ደሙ ለሕዝብ የሚቀርብበት ቅድስት ቤተ ክርስቲያን ናት። ቤተ ክርስቲያን መንገድ ናት። ያዕቆብ እንደተናገረው ዛቲ ትኆኅት ለሰማይ፣ የሰማይ መንገድ ቤተ ክርስቲያን ናት። ዛሬ ቅዳሴ በዚህ ቦታ የመጀመሪያ ጊዜ ተገኘች አገልግሎት ሰጥቻለሁ። ከትላልቅ ሰዎች ሽማግሌዎች እንደጠበቁት አይደለም። ለሥጋው ደግሞ ለምን እንደምትርቁት ሥጋዬን
የበላ ደሜን የጠጣ የዘላለም ሕይወት አለው ነው የተባለው እና ቅድስት ቤተክርስቲያናችሁ የሰማይ መንገዳችሁ ናት። በዚህ የሚነገራችሁን ሰምታችሁ ሰማያዊ መንገዳችሁን እንድታዘጋጁ እጅግ በጣም አንደበተ ርቱዕ ጥሩ አስተዳዳሪ ያሏችሁ ወጣት እግዚአብሔር አምላካችን ለሳቸው አንዴ ሞራ ስጧቸው። እና እንግዲህ ለወደፊቱ ዛሬ እንግዲህ መጥቻለሁ። እንደዚህ ፈቃዱ ከሆነ ልመጣ እችላለሁ። የዛሬውን በዚህ አቆማለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። ጌታ ሆይ ሕዝብህን አድን፣ ርስትህን ባርክ፣ ጠብቃቸው፣ እስከ ዘላለሙም ከፍ ከፍ አድርጋቸው። ጌታ ሆይ ሕዝብህን አድን፣ ርስትህን ባርክ፣ ጠብቃቸው፣ እስከ ዘላለሙም ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ዋጃት፣ ቤዛም የሆንካት ቅድስት ቤተክርስቲያንን ጠብቃት። ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ከዚህ የተሰበሰባችሁ ምዕመናን ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ነው 12 ጊዜ እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ነው 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ ንስሐን የምትቀበል ጌታችን ኢየሱስ ክርስቶስ ሆይ የእኔንና የሕዝብን ኃጢአት ይቅር በል። የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ